አድርጋችሁ ስሙኝ ሰው የሚያስበው ሐሳብ ውጤት ነው ሌሊት ያስቡታል አለና ቀን ምን ይሉታል አቤት ይፈጽሙታል የሌሊቶቻችሁ የሐሳብ ውጤት የቀኖቻችሁ የህይወት ስርዓቶች ናቸው ሐሳብ ለዚህ ነው መጽሐፍ ሲናገር እንደዛ የሚለው ለምሳሌ ላይ ልብህን ጠብቅ የህይወት መውጫ ከሷል አየ ልብ ጋር ህይወት አለ እንዴት ልብ የሚለው ደም ቅዳና ደም መልስ አይደለም ቷ የሚለው አይደለም ልብ የሚለው ሐሳብ አይምሮስ ያለ ሐሳብ እሱ የህይወት ስርዓት ምንድነው ይለዋል መውጫና ምን እንጠብቅ ምንድነው የመጀመሪያ አንድ ሰው በህይወቱ ስኬታማ እንዲሆን ማድረግ ያለበት አንደኛ የሚያስበውን ይምረጥ በቀረውስ ወንድሞች ሆይ እውነተኛ የሆነውን ነገር ሁሉ ጭምትነት ያለበትን ነገር ሁሉ ጽድቅ የሆነውን ነገር ሁሉ ንጹህ የሆነውን ነገር ሁሉ ፍቅር ያለበትን ነገር ሁሉ መልካም ወሬ ያለበትን ነገር ሁሉ በጎነት ቢሆን ምስጋና ቢሆን እነዚህን አስቡ